ሰላም ጤና ይስጥልን ክቡራን ተመልካቾቻችን የኦኤምኤን ዜናዎችን ወደ እናንተ እናደርሳለን ነው ሳድማስ ነኝ በፍንፍኔ ከተማ ቦሌ ክፍለ ከተማ ነፍጠኛ ነኝ የሚል ቲሸርት ለብሰው ተደራጅተው የሚንቀሳቀሱ አካላት የአካባቢውን ሰላም አደጋ ላይ እንደጣሉ ነዋሪዎች ተናገሩ ለኦኤምኤን አስተያየታቸውን የሰጡት ነዋሪዎች እነዚህ አካላት ተንኳሽ ተግባራትን ከመፈጸም ጀምሮ ጥቃት እስከ ማድረስ ደርሰዋል ብለዋል ህዝብን ከህዝብ ለማጋጨት ብሎም የከተማዋን ሰላም አደጋ ላይ ለመጣል የሚንቀሳቀሱ አካላት እንደሆኑ ነው የተነገረው እነዚህ ቡድኖች ቦሌ ክፍለ ከተማ ቦሌ አራብሳ አካባቢ በፈጠሩት ሁከት በሰዎች ላይ ጉዳት መድረሱን ነዋሪዎች ተናግረዋል እዚህ በኮየፉጬ ትላንትና ከተለያየ ከአማራ ክልል በመኪና ተጭኖ የመጡ ብዙ ወጣቶች እዛ አካባቢ ስላለው ኮንዶሚኒየም ጥልቅ ውይይት እናደርጋለን በማለት በቲሸርታቸው ላይ እኛን ነፍጠኛ የአፍሪካ ኩራት ነው ብለው በአጠቃላይ በአካባቢው ላይ በጭፈራ መልክ እየገለጹ ወጣቶችንን የመስደብ በባነራቸው ላይም ከዚህ በፊት በአማራ ክልል የተሰቡትን ጀነራሎች ፎቶ ይዞ እኛ ለዚህ ሀገር ዋልታና መሰረት ነን እያሉ የአካባቢውንም ህዝብ በሚያንቋሽሽ መልኩ እዛ አካባቢ ያሉትን አስተዳደሮች በሚያንቋሽሽ መልኩ የተለያየ ስድቦች ነበሩ ማለት ነው ከዛም በተጨማሪ ዛሬ ጧት ወደ አቃቂ ወረዳ 3 አካባቢም እንደዚህ አይነት ነገሮች ነበሩ በዚህ በቦሌ ክፍለ ከተማም በቦሌ ቡልቡላ እንደዚህ አይነት ቲሸርቶችን በመልበስ ወደ መንግስት ተቋማት በመሄድ እንደዚህ አይነት ችግሮች ተፈጥሯል ማለት ነው አጠቃላይ በዛ ያሉትን የኦሮሞ የሆኑ ንብረቶችንም በተለያየ አካባቢዎች ለማጥቃት የተለያየ እንቅስቃሴዎች ያሉበት ሂደት ነው ያለው ማለት ነው ለዚህም ከተለያየ አካል ፈንድ ተደርጎ የሚንቀሳቀሱና አብዛኛው ወጣት ተጉረሉት የሆኑ ከተለያየ አካባቢ ለዚህ ተብሎ የመጡ ናቸው አሁንም ዛሬ ብዙ ወጣቶች ተጎርቶ ወደ የካቲት የገቡበት ሂደት ነው ያለው ከዚህም በተጨማሪ ከዚሁ ከፖሊስ አካላትም ለነዚህ አካል ድጋፍ የሚያደርጉ ነበሩ ማለት ነው እኛ ነፍጠኛ ነን ነፍጥ አንገበናል አሁንም ቢሆን በነፍጥ የሚኒልክን ታሪክ እንደግማለን ገና እንገዛቸዋለን ምንም አታመጡም የሚልና አጠቃላይ ባሉት በሰዎች ንብረት ላይ ጉዳት እያደረሱ ነው ያሉት ብዙ ወጣቶች ዛሬም አሁን ተጎርቶ እዚህ ሚኒሊክ የካቲት ሆስፒታል ሄዳችሁ ማየት ትችላላችሁ ማለት ነው ጉዳዩን ከመንግስት ወገን ለማጣራት ያደረግነው ሙከራ ለጊዜው አልተሳካም በአማራ ብሔራዊ ክልላዊ መንግስት ኦሮሞ ልዩ ዞን ከሚሴ ከተማ ባልታወቁ ግለሰቦች ጥቃት ተፈጸመ ብሔርን የለየ ጥቃት እየተፈጸመ ነው ብለዋል አስተያየት ሰጪዎች ፍሪያዱ ፌራ በአማራ ክልላዊ መንግስት በኦሮሞ ልዩ ዞን ከሚሴ ከተማ ልዩ ስሙ ጫተራ ተብሎ በሚጠራው አካባቢ ያልታወቁ ግለሰቦች በባጃጅ በመምጣት ህብረተሰቡ ላይ ተኩስ ከፍተው ሰዎች ላይ ጥቃት ማድረሳቸው ተነገረ ለኦኤምኤን በስልክ አስተያየታቸውን የሰጡት የከሚሴ ከተማ ነዋሪ በታጠቁ ግለሰቦች ሰዎች ተገለዋል ነው ያሉት ታርጋ የሌለው ባጃጅ ይዘው መጥተው ማንነታቸው ያልታወቁ ሰዎች በቀጥታ ተኩስ ነው የከፈቱት በዚህ ተኩስ 5 ሰዎች ተመተዋል አንድ ሰው ሞቷል መምህር የነበረ ጡረታ የወጣ መምህር ትልቅ ሰው ነው እሱ ሞቷል አንደኛው ወደ አዲስ አበባ ሆስፒታል ተልኳል ጥቃት የተፈጸመበት ልጅ ከዚህ በፊት በደብረ ብርሃን በልዩ ኃይል ታፍኖ ነበር ብለዋል ነዋሪው ኦነግ ብለው ይዘውት የነበረ ልጅ ነው ልጁ ማለት ነው በማንነቱ የሚኮራና የሚያምን ልጅ ነው ይሄ ልጅ ለጥቃት ጧትም ማታም ይፈልጉት ነበር ለዚህ ማሳያ ደግሞ ደብረ ብርሃን ላይ ይዘዋቸው ነበርና አስረው በስንት ጩኸት ነው ወደ እንደገና የተፈቱት ማለት ነው የኦሮሞ ወጣቶችን የማደን ስራ በሰፊው በዞኑ እየተሰራ ይገኛል ነው ያሉት ኦሮሞነት የሚሰማቸው ልጆች ማጥፋት ነው የሚፈልገው በቃ በጉዳዩ ላይ ያነጋገርናቸው በአማራ ብሔራዊ ክልላዊ መንግስት ኦሮሞ ልዩ ዞን አስተዳደር አቶ አህመድ ሐሰን ድርጊቱ መፈጸሙን ገልጸው ድርጊቱን የፈጸሙ አካላት የሚታወቁ ሰዎች ናቸው ወንጀለኞቹ ለፍርድ ይቀርባሉ ብለዋል ችግሩ ተፈጥሯል የፈጠሩ ሰዎች በጥርጣሬ ደረጃ ይታወቃሉ ስለዚህ እነዚህን ሰዎች ለህግ ማቅረብ ነው
በምስራቅ ወለጋ ዞን ድጋ ወረዳ የአርጆ ጉደቱ ጅርማ ሶጌ መንገድ ስራ ፕሮጀክት ተጀመረ። መንገዱ 3 ክልሎችን እንደሚያገናኝ ተገልጿል። አሁንም ሪያድ ፌራ ተጨማሪ አላት። በምስራቅ ወለጋ ዞን ድጋ ወረዳ የአርጆ ጉደቱ ጅርማ ሶጌ መንገድ ስራ ፕሮጀክት ተጀመረ። መንገዱ በዋናነት የኦሮሚያ ክልልንና የቤኒሻንጉል ጉሙዝ አጎራባች ወረዳዎችን ያገናኛል። በአካባቢው በተለይም ባለፉት ዓመታት ተደጋጋሚ የጸጥታ ችግር ሲከሰት እንደነበረም ይታወሳል። ለችግሩ እንደ ዋና መንስኤነት የመሰረተ ልማት ችግር ይጠቀስ እንደነበረ የምስራቅ ወለጋ ዞን አስተዳዳሪ ከኦኤምኤን ጋር ባደረጉት ቆይታ ገልጸዋል። መንገዱ ሲጠናቀቅ ህብረተሰቡ በመንገድ እጦት ሲደርስበት ከነበረበት ችግር በተጨማሪ የተረጋጋ ሰላማዊና የተሻለ ህዝብ ለህዝብ ግንኙነት እንዲኖረው ይረዳልም ተብሏል። የአካባቢው ነዋሪዎችም የፕሮጀክቱ ስራ በመጀመሩ መደሰታቸውን ገልጸው በቶሎ ተጠናቆ አገልግሎት እንዲሰጥም ጠይቀዋል። ለዚህ የመንገድ ስራ 392 ሚሊዮን ብር የተመደበ ሲሆን የኦሮሚያ ብሔራዊ ክልላዊ መንግስት በጀት መመደቡም ታውቋል። ስራውን የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት አቶ ሽመልስ አብዲሳ፣ የቤኒሻንጉል ጉሙዝ ክልል ፕሬዝዳንት አቶ አሻድሊ አሊና የጋምቤላ ፕሬዝዳንት ኡመድ ኡጁሉ በተገኙበት ፕሮጀክቱ ተጀምሯል። ተገኘ ዳቃ ነው የዘገበው። ሐዋሳ ከተማ የሲዳማ መቀመጫ እንድትሆን የተወሰደው ውሳኔ ለሪፈረንደሙ ሰላማዊነት ከፍተኛ አስተዋጽኦ እንዳለው የኤጀቱ አባላት ለኦኤምኤን ገለጹ። ከተማዋን በሌሎች ብሔሮችና ብሔረሰቦች መኖሪያነቷ ይበልጥ ተመራጭ አድርጋታል ብለዋል። ሐዋሳ ከተማና ሲዳማ ዞን የሐዋሳ ከተማና ሲዳማ ዞንን ለይተን የምናይበት አግባብ አይኖርም ግን የአካባቢው ሰላምና መረጋጋት ትልቅ አስተዋጽኦ ነው ያለው መሬት ላይ ያለው እውነታ እና እንዲሁም ደግሞ የሰውን ስነልቦና በትክክል ያደመጠና መልስ የሰጠ አይነት ውሳኔ ነው ማለት ነው ምክር ቤቱ ያስተላለፈው። እንደ ማንኛውም የኢትዮጵያ ክፍል የኢትዮጵያ አካባቢ ዜጎች በነጻነት ተንቀሳቅሰው ሰርተው የሚኖሩባት የሚለወጡባት የተሻለ አመቺና ክፍት የሆነች ከተማ ነው የምትሆነው። በተለይ ቀኑ እየተቃረበ የሚገኘው የሲዳማ ህዝብ ውሳኔ መርሃ ግብር በሰላምና በፍትሃዊ መንገድ እንዲጠናቀቅ ኤጀቶ ከመቼውም ጊዜ በላይ ለሰላም ዘብ እንደሚቆም ተናግረዋል። ሐዋሳ ክልል ሲዳማ ክልል ሲሆን ሐዋሳ ላይ በምን አይነት ሁኔታ ይኖራል ለሚለው ያው ፍቅር ነው ያኖረን ያምናለው። የሰው ልጅ ህግ ወጥቶለት ከሌላው ሀገር የተለየ ነጻነት ህግ ኖሮ ህግ ያራርቀናል ብዬ አማምን አይነት ሰው ነኝ። ህግ ከፍቅር አይበልጥም። ህግ አብሮ ከመዋለድና ከመተሳሰብ ስለማይበልጥ በፍቅር መቻቻልና በመከባበር በመዋደድ መኖር ይበልጥ ይመስለኛል። ምክንያቱም ሲዳማ ክልል የጠየቀው አብሮት ካለው ህዝብ ጋር ነው። ራሴን በራሴ ላስተዳድር እንጂ ከዚህ ተገንጥዬ ሌላ ፕላኔት ላይ ልሁን ሌላ ፕላኔት ላይ አላለም። አብሮት ያለውን ህዝብ ከዚህ በፊትም አክብሮ ዳዌ ጉሹ ብሎ እንደኖረው ነው የሚኖረው። ወጣቶች ሁላችንም ተደራጅተን ሁላችንም ባለንበት ሁሉም የየራሱ ያለበትን አካባቢ እንዲጠብቅና አሁን እየመጣ ያለው ምርጫ በሰላማዊ መንገድ እንዲያልቅ ለሪፍረንደም ጉዳይ በጣም እየሰራን ያለን። የውጭ ዜና የራሽያ ኮምፒውተር ጥቃት ቡድን በጠለፉት የኢራን ኮምፒውተር ጥቃት ቡድን አማካኝነት 35 ሀገራትን መረባቸው ውስጥ ከተዋል ሲሉ የምዕራባውያን ደህንነት ይፋ አደረጉ። በጉዳዩ ላይ የራሽያ መንግስትም ሆነ የኢራን መንግስት አስተያየት አልሰጡም። ተጨማሪ አለ። የኢራን የኮምፒውተር ጥቃት ቡድን ተብሎ የሚታመን ኦይል ሪጅ በራሽያ የኮምፒውተር ጥቃት ቡድን መጠለፉን የብሪቴንና የአሜሪካ ከፍተኛ ባለስልጣናት አሳወቁም። ጠላፊዎችን መጥለፍ በሚል የኮምፒውተር ጥቃት ኦፕሬሽን ቱርላ ተብሎ የሚጠራውና ተቀያያሪ ስም ያለው የራሽያ የኮምፒውተር ጥቃት ቡድን የኢራን የኮምፒውተር ጥቃት ቡድን መስሎ በመቅረብ በእጁ እንዳስገባ የምዕራባውያን የደህንነት ባለስልጣናት ገልጸዋል። የብሪቴን ደህንነት ባለስልጣን እንዳስታወቁት የራሽያዎቹ የኮምፒውተር ጥቃት ቡድን
የኢራን የኮምፒውተር ጥቃት ቡድን መገልገያ መንገድና የኮምፒውተር መሰረተ ልማታቸውን በመጠቀም ባለፉት 18 ወራት ቢያንስ 20 የሚሆኑ ሀገራት ላይ የኮምፒውተር ጥቃት አድርሰዋል። የብሪቴኑ ደህንነት ተቋም ወይም ናሽናል ሳይበር ሴኩሪቲ ሴንተር የራሽያ የኮምፒውተር ጥቃት ቡድን በጠለፈው የኢራን ኮምፒውተር ጥቃት ቡድን መገልገያ መንገድ ጥቃት አድርሶብኛል በማለት ሌሎች 35 ሀገራት የቱርላ መረብ ውስጥ እንደወደቁ አጋልጧል። የኢራኖቹ ኦይል ሪጅ የሚጠልፉትን መረጃ ሁሉ ወደ እጁ እያስገባ ብቻ ሳይሆን ምስጢራዊ መገልገያቸውን በመጠቀም ኢራኖችን በመምሰል መረጃዎችን እየጠለፉበት ይገኛሉ። የብሪቴን GCHQ የደህንነት ኤጀንሲ ከፍተኛ ባለስልጣን ፖል ቺቸስተር የራሻዎቹ የቀድሞ የመረጃ ጠለፋ ስልት መንገዱ ስለተጣበበባቸው አዲስ የመረጃ ጠለፋ ስልት በመከተል አላማቸውን ያሳኩ እንደሆነ ተንትነዋል። ነገር ግን ሌላ የማንነት ጭንብል አድርገው የኮምፒውተር ጥቃት የሚያደርሱ እኛ ጭንብሉን አውልቀን ማንነታቸውን እንደምናጋልጥ ልነግራቸው ይፈልጋለሁ በማለት የማጋለጥ ብቃታቸው ከፍተኛ እንደሆነ የብሪቴኑ የደህንነት ሰው ፖል ቺቸስተር ግልጽ መልእክት አስተላልፈዋል። የቱርላዎች መረብ ውስጥ ወድቀዋል ከተባሉት 35 ሀገራት አብዛኞቹ የመካከለኛው ምስራቅ ሀገራት እንደሆኑም ተገልጿል። የኢራን ኮምፒውተር ጥቃት ቡድኑ በራሻዎቹ እንደተጠለፉም መረጃ ላይኖራቸው ይችላል ተብሏል። ምዕራባውያን በራሳቸው በተለይ አሜሪካ ፎርት ፓርቲ ኮሌክሽን በሚል ኦፕሬሽን የሌሎች ሀገራት የኮምፒውተር ጥቃት ቡድን ተጠቅመው መረጃ እንደሚጠልፉ የቀድሞ የአሜሪካ ደህንነት ሰራተኛ ኤድዋርድ ስናውደን አጋልጦ ነበር። የምዕራባውያን ደህንነት ይፋ ባደረገው የጠላፊዎች ጠለፋ ኦፕሬሽን ጉዳይ እስካሁን ራሽያም ኢራንም አስተያየት አልሰጡበትም። ሁለቱም ሀገራት ከዚህ በፊት የሚቀርብባቸውን የኮምፒውተር ጥቃት ወንጀል በተደጋጋሚ ሲያስተባብሉ ቆይተዋል። አሁን የእርስ በራስ የመጠላለፍ ሴራ ላይ የሚሰጡት አስተያየት ይጠበቃል። ዜናዎቻችን እስካሁኖቹ ነበሩ። አብራችሁን ስለሆናችሁ እናመሰግናለን።